ይህ መረጃ በተለያዩ ማህበራዊ ሚዲያዎች ላይ ኮንቴንት ይዛችሁ እየሰራችሁ ላላችሁ ለእናንተ ይጠቅማል እና ጥንቃቄ የሚያስፈልገው ነው። እዚህ ጋር የምትመለከቷት ግለሰብ ጋርሺያ ትባላለች። ነዋሪነቷ ሜክሲኮ ሲሆን የ30 ዓመት ወጣት ናት። ታዲያ አፕሪል 12ም ከቤት እንደወጣች አልተመለሰችም ሲሉም ቤተሰቦቿ ለፖሊስ ያሳውቃሉ። ፖሊስም ወዲያውኑ ማህበራዊ ሚዲያዋ ላይ ገብቶ ፎቶዎቿን አውጥቶ አፋልጉኝም ይለጥፋል። እዚህ ጋር የምትመለከቱት ፎቶ ማለት ነው። ታዲያ ይህንን ፎቶ አይቶ ልጅ እዚህ ናት እዛ ቦታ ናት የሚላቸው አንድም ግለሰብ ማግኘት አልቻለም። ፖሊስም ለቤተሰቦቿም አዳጋች እንደሆነ ነግሯቸው ነበር። ምክንያቱም የተፈጥሮ ፎቶ ይሄ ነው፣ ኤዲት ያደረገችው ፎቶ ደግሞ ይሄ ነው። ምክንያቱም ፖሊስ የለጠፈው ደግሞ ይህንን ፎቶ ስለነበረ ማለት ነው። ታዲያ በመጨረሻ ግን ልጅቱ ምንም ሳትሆን በህይወት ያገኛታል። ፖሊስም በመግለጫው ላይ በጣም አዳጋች እንደነበረበት አሳውቆም በሜክሲኮ የሚገኙ ወጣቶችና ማህበራዊ ሚዲያ የሚጠቀሙ እባካችሁ ፎቶአችሁን በጣም ከመጠን በላይ ኤዲት አታድርጉ ሲልም ጥቆማውን ሰጥቷል። ለዚህ ነው እቺ ልጅ እዚህ ጋር ተፈጥሮ ማንነቷ ይሄ ነው፣ ነገር ግን በፎቶ ኤዲት ያደረገችው ይሄ ነው ፖሊስ የተጠቀመው ማለት ነው። ስለዚህ ማህበራዊ ሚዲያ ላይ የምትጠቀሙ ሰዎች ከተቻላችሁ በተፈጥሮ ማንነታችሁ፣ ካልሆነ ደግሞ የተወሰነ ልዩነት አድርጋችሁ ብትጠቀሙ የተሻለ ነው። ምክንያቱም ነገ የሚሆነው ነገር አይታወቅምና።